አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዙ ትተረፍ ይበልልኝ። አላህ ይጠብቃችሁ። አገራችንን ሰላም ያርግልን ማለት ነው። ህዝባችን ሰላም ይሁን፣ አገራችን አማን ይሁን። እኛም በሰላም ወጥተን በሰላም የምንገባ ያድርገን። አላህ ሁላችንም ሰላም ያድርገን ነው የምለው ወገኖቼ። ዛሬ የመጣሁት ርዕሴ እንግዲህ አብሬሽና በሩታ ነው። አብሬሽና ሩታ እንግዲህ ዛሬ ሩታ ሰሞኑን እንኳ ያው አብሬሽ ጋር እንትን እያለች ነው፣ ሰላም ለመፍጠር ፈልጋለች። የሄርሜላን እንግዲህ ዞር በይ ብላ አብሬሽ የልጄን አባት አይን እያየማ አትወስሽም ብላ ይኸው ልጇን እንግዲህ በነገራችን ላይ ልጅ ካለ በመካከላችሁ ማህመካን ርቆ አይራቅም፣ ቤተሰብ ነው ማለት ነው። ልጅ ያው ልጅ ነው። እነሱ ናቸው የሁለቱን አባትና የእናትን ፍቅር አግኝቶ ማደግ አለበት። ልጁ ዘንብ የለበትም ማለት ነው። እና ዛሬ ሩታ ልጇን ታቅፋ አለበት ድረስ መታ፣ አብርሃምም በጣም ደስ ብሎት ልጁን ታቅፏል። እንግዲህ ያው በዚሁ ቀጥሉበት ነው የምንለው። እኔ እንጃ እንደምል አላቅም፣ ብቻ ምን እንደምል አላቅም ማለት ነው። እኔ እውነት ነው እውነት ይሁንላችሁ እያልኩ ነው። እስከ መጨረሻው ድረስ ይቀጥል ፍቅራችሁ ነው የምለው። ለምን እንግዲህ ተጋብታችሁ ፍሬ አግኝታችኋል ማለት ነው። ማንም የሚመኘው ነገር ነው ይሄንን። አንዳንድ ደግሞ የምሰማው ነገር አለ። እኔ እንጃ ብቻ ያደናግራል። እኔ መቼም አምኛለሁ በአብሬሽና በሩታ ማለት ነው። እንግዲህ ተጋብተዋል ወልደዋልን ብዬ አስባለሁ ማለት ነው። ብቻ ለህዝቡ የሚያስተምር ነገር መሆን አለበት። እናንተም እኔ እንጃ ብቻ ወይ እንደው ለቢዝነስ ከሆነ ለስራ ከሆነ በጣም ማባረፍ እንዴት ብዬ እንደማስበው ማለት ነው። እንዴት እንደሚታሰብ ብቻ ይከብዳል። እና እውነት ያድርገው ነው የምለው። በጥቅሉ እውነት ያድርገው ማለት የምትሰሩት ድራማም ሆነ ቢዝነስም ቢሆን ግን በቃ አለ አይደል ለህዝቡ የሚያስተምር በቃ ጠንካራ ልጆች ናቸው። ራሳችሁን የስራ ፈጠራ ፈጥራችሁ በራሳችሁ ሙድ በራሳችሁ ማንንም ሳታካቱ የምትሰሩ ልጆች ናቸው። በርቱ፣ ጠንክሩ ነው የምለው እኔ። ሰርቶ ራስን መቀየር፣ ሰርቶ ቤተሰብን መቀየር፣ ሰርቶ ህዝብን መለወጥ ደግሞ በእናንተ እንደዚህ ለቁም ነገር ስትበቁ፣ ተፋቅራችሁ ለቁም ነገር ስትበቁ፣ ልጅ ስትወልዱ፣ ቤተሰብ ስታፈሩ በጣም ደስ ይላል። ይሄ አስተማሪ ነገር ነው ማለት ነው። ግን ውሸት ከሆነ መጨረሻ ላይ ልጅም አልወለድንም አልተጋባንም ስራ ብቻ ነው ያገናኘን እዚህ ላይ ያቆማል የምትሉት ነገር የሚባል ከሆነ ማለት ነው በጣም ያስጠላል። እውነት እኔ በራሴ ማለት ነው በጣም ያስጠላል። ግን ያው በትዳር ላይ ስትኖሩ ሁልጊዜ ደስታ የለም እኮ ትዳር ላይ አይደል? መጠላት አለ፣ መታረቅ አለ፣ ብዙ ነገር አለ፣ መውደቅ መነሳት አለ። ያንን ሁሉ ችሎ ነው እናቶቻችን እኛን ያሳድጉ ማለት ነው። ሁሉም አልጋ ባልጋ ሆኖለት አይደለም። ግን በመሀል ሄርሜላ ስትመጣ የምታረገው ድርጊት በጣም ያስጠላል። አብርሃም ጋር እሱም እንደዛ መሆን የለባቸውም ባይ ነኝ። ገባችሁ አይደለም? አንድ ሰው ቤተሰብ ጋር ሲጋጭ ሲጣላ አንድ ሰው በመሀል መጥቶ እኔ እንከባከብሃለሁ፣ እኔ በቃ እሷ ብትውህ እኔ ያለሁህ፣ ሴቷንም ቢሆን ስታ አልፈለገሽ እኔ ያለሁሽ፣ በቃ እንደዚህ የሚል ነገር በመካከላቸው ብዙ ነገር ይፈጠራል ማለት ነው። እሱም እሷን ለማናደድ ሩታን ለማናደድ ከሌላ ጋር እንደዚህ የሚል ከሆነ አንቺ አዎ እሱም ሰው ነው፣ የራሱ ህይወት አለው። ሁሉም እኮ የራሱ ህይወት አለው። ግን ያ መሆን የለበትም። ሄርሜላ ጋር እህቱ ነች ወላ ጓደኛዋ ነች። እህትም ጋር ደግሞ እንደዛ አይኮንም ማለት ነው። እህት ጋር እንደዛ አይኮንም። ማባረፍ እኔ እንጂ አልገባኝ ነገር አለ። በስ እኔ ሳያት ዛሬ ሩታ ልጇን ታቅፋ ለአብርሃም መታለች። አብርሃም ደግሞ ምን አስበሽ ነው የመጣሽው? ምን ተገኝቶ ነው ዛሬ እኔ ጋር ከቻልሽው? ባይሆን ልጄ ናፍቆኛል እያለ አብርሃም ያስቀኛል። ወዲያው እንደተወለደ ነው መሰለኝ ሲያቅፎት ማለት ነው እንዲያየኋቸው ምግብ በላ
ምን በላን ወደ የተወለደ ልጅ ምግብ ይበላል? እኔ እስኪ ንገሪው ማለት ነው እንደ አብርሃም እና ቤተሰቦቼ የሀገሬ ልጆቼ ላይክ፣ ሼር፣ ሰብስክራይብ አድርጉን። ማለት አንድ ሰው ትዳር ብሎ ተመሰረተ በስምምነት ተመካክረው ልጅ ወልደው ፍሬያማ ሲሆኑ በጣም ያስደስታል፣ በጣም ያስደስታል። አሁን ጊዜ ግን አሁን ተጋቡ፣ አሁን ተለያዩ፣ አሁን በቃ ይሄ ነው የበዛው ነገር ማለት ነው። ለምን መመካከርና መተሳሰብ የሚባል ነገር እየጠፋ ነው ያለው። ድሮ ድሮ አያቶቻችን ቤተሰቦቻችን ተቻችለው እናት ችላ አባትም ጀግና አባት ሆኖ ለቤተሰቡ በቃ ተንከባካቢ ሆኖ ብዙ ይኖራሉ ብዙ አመት። ያኔ ሞት ብቻ ነው የሚለያቸው ማለት ነው። አሁን ጊዜ ግን ወር፣ 2 ወር፣ 3 ወር፣ 4 ወር በቃ ቆዩ ቢባሉ አመት ከዛ በኋላ ልጅም ወልደው የሚለያዩ አሉ። በመካከል ግን ያ ልጅ ነው የሚሰቃየው። የወለዱት ልጅ እስከ ጠበቃ ድረስ ክስ ቤት እስከሚሄዱ ፍርድ ቤት ድረስ ሄደው አባት ለልጁ ምግብ ስጥ፣ የምግብ አስቤዛ ሟላ ሲባል አልከፍልም ብሎ እንደውም ጠበቃ ገዝቶ የሚከራከሩ አሉ። ጠበቃ ገዝቶ ለገዛ ልጁ ማለት ነው። አስቡት፣ ለልጄ ወጪ አላወጣም እንግዲህ ለወለደው ልጅ ማለት ነው። አስቤዛ የቤት አስቤዛ አሟላ ሲባል በፍርድ ቤት ድረስ ቀስ በነአነት ግዴታ ነው ተብሎ ተከሶ እሱም ደግሞ ራሱ ጠበቃ ገዝቶ ማለት ነው የሚያከራክር ሰዎች አሉ። ይሄም ሆነ አለበት የለበትም እኮ አባት ለምንድን ነው አባት ለልጆቹ አርግ ሳይባል የሚፈልጉትን ነገር አሟልቶ ማድረግ ነው ያለበት። አስቡት፣ ጠበቃ ከፍሎ የሚከራከርበትን ልጆቹን እኮ ማሳደግ ይችላል ታለምንም ውጣ ውረድ ማለት ነው። እና እናትና አባት እነዚች ምድር ላይ ልጆች ተተፈጠሩ ኃላፊነት መወጣት አለባቸው። ቢለያዩ እኮ ልጅ አባት መጠየቅ አለበት፣ እናትን መጠየቅ አለችበት። በቃ በልጃቸው አይደራደሩም ማለት ነው። መስማማት ከሌለ በልጃቸው መደራደር የለበትም። የአባትንም ፍቅር ማግኘት አለበት። ያው አብሮ እንደመኖር ማንም የሚያህል ነገር የለም። እናትና አባትን አብሮ መኖሮ ልጅን ማሳደግ የሚያህል ነገር የለም። ግን አባትም ህይወት ይኖረዋል፣ የገዛ ህይወት ይኖረዋል። እናትም እንደዛው። ግን በመካከላቸው ልጃቸው አለ። ተሁለቱም ምክር ይፈልጋል፣ ተሁለቱም ምጋዜ ይፈልጋል፣ ተሁለቱም ፍቅር ይፈልጋል ልጁ ማለት ነው። ያው ቢራራቁም እንደዛ እዛ እዚህ እያለ ልጃቸውን መንከባከብ የሚያስፈልገውን ነገር በትምህርትም ሆነ በማንኛውም ቁሳቁስ በሚያስፈልገው አባትም እናትም ግዴታ አለባቸው ማለት ነው። እና ይኸው ሩታም ልጅህም ግዴታ ነው፣ ልጅ እኮ አምሳያህ ነው እንወዳለን እያለችው ዛሬ አብርሃም ደግሞ ደስ ብሎታል። እንግዲህ ሄርሜላ ደግሞ ተሀያታቸው ውጭ ነው የምንለው እኛ። ውጭ ባክሽ ውጭ፣ አበቃ አላስ። እኛ የመዳም ቅመሞች ደግሰን ድረን ማለት ነው አብርሽና ሩታን። አንቺ ደግሞ በመሀል መጥተሽ ብዙዎቹ ግን ሄርሜላን እየገደፋችሁ ነው እናንተ ደግሞ ማለት ነው። ሩታን ዙራችሁባታል። ለምን ማለት ነው። በቃ አሁን ሩታ ራስ ነች፣ ልጅ እያሳደገች ነው፣ የልጅ እናት ነች። ሁሉ ነገር እንደ በፊቱ አይሆንም። ሄርሜላ ደግሞ እንደምታዋት ገና ምንም እናት አይደለችም። እናት ትኮን ግን ታገኘዋለች የዛን ሰዓት ማለት ነው። ክፋቱን፣ ጥፋቱን፣ ጉዳቱን፣ ልማቱን ታውቃለች። አሁን ምንም ስላልሆነች ምንም አይመስላትም። እና ሄርሜላ ትተሽ ውጪ። አብረሽና ሩታ ልጃችሁን አሳድጉ፣ ደግሞ ደግማችሁ ውለዱ ለልጃችሁ። እህትም ወንድም የሚያስፈልገዋል ነው ምለው። ውድ ሀገሬ ልጆች በያላችሁበት ሰላም ዳርቻ ሰላማችሁ ይብዛ። አስተያየታችሁንም ደግሞ እናንተ ደስ የሚላችሁ አይ አብሬሽ ሄርሜላ ጋር ነው የሚሆነው የምትሉ ከሆነ እናንተ ኮሜንት ላይ ያሳውቁኝ፣ ኮሜንት ላይ ያስቀምጡ። እሺ ሀሳባችሁን ኮሜንት ላይ ያስቀምጡ። እኛ የምንፈልገው እንግዲህ እኔ በበኩል የምፈልገው ሩታንና አብሬሽ አብረው እንዲሆኑ ነው የምፈልገው። ግን ያው እንደው ለህዝብ የሚያስተምር ነገር ብታቀርቡ ማለት ነው። ማሻአላ ታዋቂ ሆናቸዋል፣ ፈምሳቸዋል። ግን አስተማሪ ቁም ነገር ያለ በቃ ዛሬም ጭቅጭቅ ነገም ጭቅጭቅ እንደዛ ሲሆን ያስጠላል ማለት ነው። ቁም ነገር ያለው ለልጃችሁ የሚያስተምር አለ አይደለ? ብዙ እኮ የሚሰሩ አሉ። እና አብሬሽም ደግሞ ጥሩ ባል ሆነህ ለሚስትህ ማትደራደር ሆነህ አንቺም ባልሽን አክብረሽ በቃ ልጃችሁ ማሳደግ ነው እንጂ አንቺ ብትከጂን ያለሁት የምትል ሌላዋ እየመጣች የምትለጣጠፍ የሚሆን የለም አለ የለም። እና እንዳልኳችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ኢንሻአላህ
አላህ ሀገራችንን ሰላም ያደርግልን። ሁሉም በሀገሩ ላይ ዘና ብሎ የሚሰሩት አገር ሰላም ሲሆን ነው። አገራችን ሰላም ይሆንልን። ሰርተው ራሳቸውን ቤተሰቦቻቸውን በመቀየራቸው ደስተኛ ወላሂ ስራ ፈጠራ በጣም ጥሩ ነው። አገራችንን ሰላም ያደርግልን። ህዝባችን ሰላም ይሁን። ወጥቶ ተመቅረት አላህ ይጠብቀን። ነጃ አላህ ይበለን ወገኖቼ። ዋናው ሀገር ሰላም ሲሆን ነው። በሁሉም አካባቢ ይሄ ሁሉም ለጥቅሙ ነው። ገባችሁ አይደል? ግን ሀገራችን ሰላም ይሁን። እውነት ወጥቶ ተመቅረት አላህ ይጠብቀን። ያሰብነው ይሳካ። እንደው በሰው ሀገር እድሜያችን አንፍጅ። የምናስበው የምናቅደው ተሳክቶልን ለእናት ሀገራችን ያብቃን። የታመሙት ሁሉ ይሻሩ፣ የተቸገረው ሁሉ ይፈረጅ፣ ያጣ ሁሉ ያገኝ ኢንሻአላህ። እህት ወንድሞቼ፣ ያልወለደው ይውለድ፣ ያላገባው ያግባ፣ ዘሩን ይተካ። በዚች ምድር ላይ አንድም ሁለትም መውለድ በጣም ነዓማ ነውና ልጅ ነው በቃ። ዙሮ የሰው ልጅ ከምንም አያልፍም። ምንም ብትፈልጉት ምንም ልጅ ነው። ልጅ ካለ ማንኛውም ሰው ለልጅ ነው አይደለ? ዘሩን ተክቶ ለማለፍ እና እህቶቼ በየአረቡ ቤት የምትንከራተቱት አላህዬ ሁሉን ነገር አሳክቶላችሁ የምታስቡትን ሁሉ ያሳካላችሁ፣ ከመጥፎ ነገር የሰውራችሁ፣ ሀገራችንን ሰላም ያደርግልን እና ውለዱ፣ ክበዱ፣ ያሰባችሁትን ሁሉ ይሳካ፣ ሀገራችን ሰላም ይሁን። እኛንም የምትሰሩትን ሁሉ ረድኤቱን በረካውን ይስጣችሁ። እህት ወንድሞቼ፣ ሙስሊም ክርስቲያን ሁላችሁም ውድድ ነው ማረጋችሁ። ከኔ በላይ ደግሞ ፈጣሪ የፈጣሪ ውዴታ የፈጣሪ ገዛ አይለያችሁ፣ ተጎናችሁ ይሁን። ከመጥፎ ሰዎች አያገናኛችሁ፣ በሩቅ ያርግላችሁ። እናንተ መጥፎ የሚያስቡላችሁ መጥፎ የሚያቅድላችሁ ሰው በሩቅ ያርግላችሁ። ከመጥፎ ነገር ሁሉ ነጃ ይበላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ይሄን ቻናሌን አሳድጉልኝ ማለት ነው። እስኪ ሰብስክራይብ ያላደረጋችሁ ሁሉ ሰብስክራይብ አድርጉኝ ማለት ነው። እኔ ለእናንተ አይጎዳችሁ፣ ለእኔ ሰብስክራይቡ ይጠቅመኛል። እንተጋገዝ ማለት ነው። ሁላችሁም ከመጥፎ ነገር ሁሉ ይሰውራችሁ እህት ወንድሞቼ። አንዳንድ ነገር በቃ መጥፎ ነገር ሲያጋጥማችሁ ልትማሩበት ነው ያንን ነገር የሚያመጣላችሁ። እሺ ቤተሰቦቼ፣ ከመጥፎ ነገር በቃ የሆነ ነገር ስህተት ሲኖረን የዛሬን አውጣኝ እንጂ ሁለተኛ አልሰራትም የሚባል ነገር አለ አይደለ? በቃ የሆነ ስህተት መዳም የምታጠፉት ነገር ዛሬ መዳም ወይም ልብስ ማቃጠል ሊሆናል። አንድ ነገር እኮ ስታረጉ ልብስ እኮ እየተኮሳችሁ ካውያ እንደዚህ ሲቃጠል ምን ነው ተጠንቅቄ በነበር ቀንሼው በነበር እሳት። አሁን ልብስ ትሰቅሉ የተኮሳችን እንትና አሁን እኔ የተኮስኩትን ልብስ እዛ ልሰቅል ጨርሼ ቀንሼው ነው የሚሄደው። እንደዛው እንደጨመርኩት ተሄደ ግሎ ነው የማገኘው ማለት ነው። ይጨምራል ኃይሉ። ከዛ ልብስ ላይ ስታረጉት ወዲያው ነው የሚያቃጥለው። ግን እዛ ደርሳችሁ እስከምትመለሱ ድረስ በእጃችሁ ዘወር አድርጉት፣ ይቀንሳል። ሙቀቱ በጣም ሀይ አይሆንም ማለት ነው። ቀንሶት ነው የምታገኙትና እንደዛ ማድረግ አለባቸው። አንድ ነገር ሲመጣ ትምህርት ሰርቶ ነው የሚመጣው። የሆነ በቃ ምግብም ትትሰሩ እንደዚህ በቃ እሳቱን ጭምር አድርጋችሁ ትትሄዱ ወይም ይዞባችሁ ነው የምታገኙት። ይበላሻል። ግን ቀንስ ስትታረጉት ምግቡም አይበላሽም፣ እናንተም አትወቀሱም ማለት ነው። አትጨነቁም። እና እያሰብን እያስተዋልን መስራት አለብን። አላህ ይጠብቀን ከመጥፎ ነገር ሁሉ። አንድ ነገር ሲመጣ ያው ለኛ መክሮን ነው። አንድ መጥፎ ነገር ሲመጣ ለኛ ምክር አድርጎልን ነው የሚሄደው። እውነት ነው የምላችሁ። ከመጥፎ ነገር ስንወጣ አላህ አስተምሮን ነው የሚሄደውና አንድ ነገር ስህተት ስንሰራ ከስህተታችን መማር አለብን። ያሰባችሁትን ሁሉ ያሳካላችሁ። ከመጥፎ ነገር ሁሉ ይጠብቃችሁ። መዳሞቻችሁንም ሩህሩህ አዛኝ ያርግልን። ለሁላችንም በሰው ሀገር ነው ያለነው እና እሱ ይገዘን ነው የምለው ወገኖቼ። ላይክ ሼር አድርጉ። ሀገራችንን ይቶን ሰላም ያድርግልን። በሰላም ወጥተን በሰላም እንመለስ ላለሁኝ የሀገሬ ልጆች በያለንበት አሁንም ዓለም ዳርቻ አላህ ይጠብቀን። ሰላም ለሀገራችን፣ ሰላም ለሕዝባችን። ላይክ ሼር ሰብስክራይብ አድርጉ። አይከፈልበትም፣ ጠይብ አይከፈልበትም። እውነቴን እኮ ነው። ዩቱብም ያላችሁ ዩቱብም የሌላችሁ ሰብስክራይብ አድርጉ። ደግሞ ሸር አድርጉ። እናንተ ፌመሶች ማለት ነው። ሸርቱልን እስኪ እና አብሪሽ እና ሩታ ሸርቱልን። የመዳም ቅመሞችን እስኪ አሸርቱልን፣ አፈምሱም ማለት ነው። አፈምሱን፣ ምንም አይጎዳም፣ አይቀንስባችሁም ከእናንተ። ለእኛ ደግሞ ቢጠቅመን እንጂ ከመዳም ጩኸት ከመዳም ቤት ተገላግለን ቤታችን
በፈለግነው ሰዓት ተኝተን በፈለግነው ሰዓት ሰርተን እንደ ልባችን ሆነን በቃ በቤታችን እርፍ ብለን ቀሪ ህይወታችንን ደግሞ ከቤተሰቦቻችን ጋር ናፍቆታችንን ጨርሰን ያው እንግዲህ የሰው ልጅ የተለቀው ለምንድነው ታውቃላችሁ? መንገር አያስፈልግም። ላይክ ሸር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።